የዛሬው ውሎ አድካሚ ነበር። ጋር ሊጥናት እንጀራ ስጋግር ነበር። ለማንኛውም ዛሬ የአዲሱ የካምፒንግ ሳይታችንን በጣም በትልቁ ማለት ነው እንደምታዩት ቆፍረን ደልድለናል። አሁን እቺ ትንሽ መስፋት አለባት። እዚህ ድረስ እዛ ጋር የምትዛፋ ድረስ ምናምን እናሰፋታለን። ይሄኛው የመጀመሪያው ፌዝ ነው ማለት ነውና እንደምታዩት በጣም ረጅም ነው። ለካምፌር ለምናም እናደርጋለን። ከስር ደግሞ ሌላ አለ ተጨማሪ። ትናንት የነበራችሁ ሰዎች ታውቁታላችሁ ብዬ አስባለሁ። ስራችን እዚህ ጋር ደርሷል ማለት ነው። የዛሬው አፕዴት ይሄኛውን እንደጨረስን እዚህ ጋር መንገድ ይኖረውና እዛች ጋር ሌላ ሳይት እዚህ ጋር ሌላ ቦታ እናደርጋለን። ከዛኛው ጋር የሚገናኙበት መንገድ እንሰራለን። ታች ከምታዩት ጋር የሚገናኙበት መንገድ እንሰራለን። ተጨማሪ ደግሞ እዚህ ጋር ሌላ ጨምራለን ማለት ነው። በዚህ ፍጥነት እንጓዛለን ብዬ አላሰብኩም ነበር። ለምናገር ዛሬ በጣም ፈጥነናል። ነገ ሰንበት ነው፣ ስራ የለም። ሰኞ ደግሞ የተቀረውን እንሰራለን። ከዚህ 15 ቀን ውስጥ ደልድለን ጨርሰን ወደ መጠቅጠቅ እንገባለን ማለት እና ይሄንን የምንጠቀጥቅበት መንገድ እስካሁን ድረስ አልመጣልኝም። ያው ሲሚንቶ ድሮስ ሙቃ ውስጥ አድርጎ በእጅ እየደበደቡ መጠቅጠቅ ነው ያለን አማራጭ። ብቻ የምታውቁት መጠቅጠቂያ መንገድ ካለ ትነግሩኛላችሁ። ለማንኛውም ካምፒንግ ሳይታችን በዚህ መልኩ በጣም በፍጥነት የተከናወነ ነው ማለት ነው።